የስኳር መጠንን ለመቀነስና ለመቆጣጠር የሚጠቅሙ 12 ምግብና መጠጦችን የማጋራቸው ይሆናል። ይህ ቪዲዮ የስኳር በሽታ ለሚያሳስባችሁ ሰዎች ብቻ ሳይሆን የሰውነት ክብደትና ቦርጭን ለመቆጣጠር ለምትሹ ሰዎችም በእጅጉ ጠቃሚ ይሆናል። እዚህ ጋር ልብ ብላችሁ አድምጡኝ። ውፍረትና የደም ስኳር መጠን ከፍተኛ ተያያዥነት አለው። የደማችሁ የስኳር መጠን ወይም የግሉኮስ መጠናችሁ ከፍ ባለ ቁጥር ጣፊያችሁ የሚያመርተውን የኢንሱሊን መጠን የሚጨምር ሲሆን ይህም ለጉበታችሁ ግሉኮስን ወደ ግላይኮጅን እየቀየረ እንዲያጠራቅም ትዕዛዝ ያስተላልፋል። ሰውነት ማጠራቀም የሚችለው የግላይኮጅን መጠን ግን ከ600 ግራም ስለማይበልጥ ከዛ በላይ ያለው በሙሉ ወደ ፋት ወይም ስብነት እየተቀየረ በሆድ አካባቢና በመላው ሰውነታችሁ መከማቸት ይጀምራል። ስለዚህ በአጭሩ የደማችሁን የስኳር መጠን መቀነስ ካልቻላችሁ የሰውነት ክብደታችሁንም ሆነ ቦርጫችሁን ማስወገድ የማይታሰብ ጉዳይ ይሆናል። ለዚህ ደግሞ አርቲፊሻል ማጣፈጫ ካላቸው ምርቶች መራቅ እንዲሁም ዛሬ የምናያቸው ምግብና መጠጦችን ማዘውተር ይመከራል። በዚህ ቪዲዮ መጨረሻ ላይ ስኳር መጠን እንዴት እንደሚለካና የሚገኘው ውጤትም ያለውን ትርጓሜ በአጭሩ የምናይ ይሆናል። ለማንኛውም የስኳር መጠን የሚቀንሱ 12 ጠቃሚ ምግብና መጠጦችን የምታውቁበት ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ዝንጅብል። ለአጥንት ህመም፣ ለልብና ለመተንፈሻ አካላት ጤና ጠቃሚ የሆነው ዝንጅብል ለስኳር ህመም ያለው ጠቀሜታ እጅግ በጣም ከፍተኛ ነው። ዝንጅብል የኢንሱሊን ሬዚስታንስንና የደም ስኳር መጠንን በፍጥነት ለማሻሻል እንደሚረዳ በቅርቡ በዩኒቨርሲቲ ኦፍ ሲድኒ የተደረገ አንድ ጥናት አረጋግጧል። በእርግጥ ለዚህ ግልጋሎት ሲባል በውጭው ዓለም የዝንጅብል ካፕሱሎች የሚሸጡ ቢሆንም በለመድነው መንገድ ፍሬሽ ዝንጅብልን በሻይ መልክ አዘጋጅቶ መጠጣቱ ቀላሉና የበለጠ ውጤታማው አማራጭ ነው። የደም ግፊትና ደምን የሚያቀጥኑ ማንኛውም መድኃኒቶችን እየወሰዳችሁ ከሆነ ግን ዝንጅብልን መጠቀም ከመጀመራችሁ በፊት ሐኪማችሁ ልታማክሩ ይገባል። ሁለተኛ፣ ዱባ። በማግኒዚየም ፋይበር እና ፋቲ አሲድ የበለጸገው ዱባ ሌላው የደም ስኳር መጠንን ለመቀነስ የሚያግዘው ምግብ ነው። አብዛኛውን ጊዜ በስኳር ህመም የሚጠቁ ሰዎች የማግኒዚየም መጠናቸው አነስተኛ መሆኑን ጥናቶች የሚያሳዩ ሲሆን እንደ ዱባ ያሉትን ከፍተኛ የማግኒዚየም ይዘት ያላቸው ምግቦችን ማዘውተር በተለይ ታይፕ 2 ለምንለው የስኳር በሽታ አይነት የሚኖረው ተጋላጭነት በእጅጉ እንዲቀንስ ይረዳል። እንደ ዕድሜና ጾታ የሚለያይ ቢሆንም በቀን ውስጥ አንድ ትልቅ ሰው ከ300 እስከ 400 ሚሊ ግራም የሚሆን ማግኒዚየምን ማግኘት የሚገባው ሲሆን 28 ግራም ብቻ የሚሆን ዱባን በመመገብ በቀላሉ 168 ሚሊ ግራም ማግኒዚየም ማግኘት እንደሚችል ማወቅ ተገቢ ነው። በነገራችን ላይ ዱባን መመገብ የማትወዱ ከሆነ ፍሬውን ቆልታችሁና ፈጭታችሁ መጠቀም ሌላው ተመሳሳይ አማራጭ ይሆናል። ሶስተኛ፣ ባቄላ። ባቄላ ሌላው የደም ግሉኮስን ለመቀነስና ለመቆጣጠር ጠቃሚ የሆነው ምግብ ሲሆን ከፍተኛ የፋይበር ማግኒዚየም እና ፕሮቲን ይዘት እንዳለው ይታወቃል። ባቄላ በጣም በእርጋታ የሚብላላ ወይም ዳይጀስት የሚደረግ በመሆኑ በተለይ ለታይፕ 2 ዲያቤትስ ቀዳሚ ተመራጭ ከሆኑት ምግቦች ውስጥ አንዱ ያደርገዋል። በእርግጥ ባቄላ የተወሰነ ካርቦሃይድሬት ያለው ቢሆንም ከሌሎች ምግቦች በተለየ ያለው ዘገምተኛ የመብላላት ሂደትና ከተመገቡት በኋላ ወዲያውኑ የደም ስኳር መጠንን የማይጨምር ወይም የግላይሴሚክ ኢንዴክሱ በጣም ዝቅተኛ በመሆኑ የስኳር መጠንን ሁሌም የተረጋጋ ሆኖ እንዲቆይ ያደርጋል። አራተኛ፣ እንቁላል። በጤናማ ስብ፣ ፕሮቲን፣ ቪታሚን እና አንቲኦክሲዳንቶች የተሞላው እንቁላል የደም ስኳር መጠንን ለመቆጣጠርም ጠቃሚ የሆነ ምግብ ነው። ፕሪዲያቤቲክ በሆኑ እንዲሁም ታይፕ 2 በምንለው የስኳር ተጠቂዎች ላይ የተደረገ አንድ ጥናት እንዳሳየው በቀን አንድ ትልቅ እንቁላል በመመገብ ብቻ የደም ስኳር መጠንን በ4% ዝቅ ለማድረግ እንዲሁም የኢንሱሊን ሬዚስታንስን በከፍተኛ ሁኔታ ለማሻሻል ያግዛል። ከዛም በተጨማሪ ለ14 ዓመታት በ7000 ሰዎች ላይ የተደረገ ሌላ ጥናት እንዳረጋገጠው በቀን 2 እና ከዛ በላይ እንቁላልን አዘውትሮ የሚመገቡ ሰዎች ለስኳር ህመም የመጋለጥ ዕድላቸው በ40% ዝቅተኛ ይሆናል። አምስተኛ፣ ቀረፋ። ሲናመን ወይም ቀረፋ በደም የስኳር መጠን ላይ ያለው ተጽዕኖ ከዝንጅብል ጋር ተመሳሳይነት ያለው ሲሆን በቀን ከ1 እስከ 2 የሻይ ማንኪያ የቀረፋ ዱቄትን ለ2 ወራት በተከታታይ የወሰዱ ሰዎች ላይ የተደረገ ጥናት እንዳሳየው ቀረፋ የደም ስኳር መጠንን በ24% ለመቀነስ ያስችላል። በተለይም ፕሪዲያቤቲክስ ከሆናችሁና በጊዜ የስኳር መጠናችሁን ለመቆጣጠር ከወሰናችሁ በቀረፋ የተቀመመ ሻይ መጠጣት የዘውትር ልማዳችሁ ሊሆን ይገባል። ስድስተኛ፣ ተልባ። ከጾም ወራት ውጪ በብዙዎች የማይዘወተረው ተልባ እጅግ ብዙ የጤና ጥቅሞች ያሉት ምግብ ነው።
በኦሜጋ 3 ፋቲ አሲድ እና ፋይበር የበለጸገው ተልባ በራሱ ሎው ግላይሴሚክስ ኢንዴክስ ያለው ከመሆኑ በላይ ከሌሎች ምግቦች ጋር አብሮ ሲወሰድ የደም ውስጥ የስኳር መጠንን በአንድ ጊዜ ከፍ እንዳይል የመቆጣጠር ከፍተኛ አቅም አለው። ጥናቶች እንደሚያሳዩት በቀን ከ7 እስከ 10 ግራም ተልባን መውሰድ በሳምንት ውስጥ የደም ስኳር መጠንን በ20% ዝቅ ለማድረግ ያስችላል። ስለዚህም በተቻለ አቅም ተልባን ቆልታችሁና ፈጭታችሁ ዘውትር ከምግብ ጋር መውሰድ አሊያም በጁስ መልክ እያዘጋጁ ጠዋት ላይ መጠጣቱ ጠቃሚ ይሆናል። ሰባተኛ፣ አረንጓዴ ቅጠል ያላቸው አትክልቶች እንደ ጎመን፣ ቆስጣ፣ ስፒናች፣ ሰላጣ እና ጥቅል ጎመን ያሉት አትክልቶች የደም ስኳርን ለመቀነስና ለመቆጣጠር ከሚረዱ ጠቃሚ ምግቦች ውስጥ ዋነኞቹ ናቸው። በእርግጥ እነዚህን አትክልቶች ማንኛውም ሰው ቢሆን በቀን ውስጥ ቢያንስ አንድ ጊዜ ሊመገባቸው የሚገባ ቢሆንም በልዩ ሁኔታ ግን የደም ስኳር መጠንን ለመቀነስና ለስኳር በሽታ ላለመጋለጥ ሲባል ሊዘወተሩ ይገባል። በቀን ውስጥ አረንጓዴ ቅጠል ያላቸው ምግቦችን ቢያንስ አንድ ጊዜ በበቂ ሁኔታ የሚመገቡ ሰዎች ለታይፕ 2 ዲያቤትስ የመጋለጥ ዕድላቸው በ14% ዝቅ እንደሚል ጥናቶች ያሳያሉ። ስምንተኛ፣ የቺያ ዘሮች። ቺያ ሲድ ወይም የቺያ ዘር ዘርፈ ብዙ የጤና ጥቅም ያለው የቅባት እህል ሲሆን የስኳር ህመምን ለመከላከል በጣም እጅግ ጠቃሚ ስለመሆኑ የተለያዩ ተደጋጋሚ ጥናቶች አረጋግጠዋል። ልክ እንደ ተልባ በፋይበር እና ኦሜጋ 3 ፋቲ አሲድ የበለጸገው የቺያ ዘር የኢንሱሊን ሬዚስታንስን በማሻሻል እና የስኳር መጠንን በመቆጣጠር ከሚከሰቱ የጤና ቀውሶች ብቻም ሳይሆን ካላስፈላጊ ቦርጭና ውፍረትም የሚከላከል ድንቅ የሆነ የቅባት እህል ነው። በቀን ከ1 እስከ 2 የሾርባ ማንኪያ የቺያ ዘርን በመመገብ የደም ስኳር መጠንን በ39% ለመቀነስ እንደሚያስችል ጥናቶች ያሳያሉ። ዘጠነኛ፣ ነጭ ሽንኩርት። የመድኃኒትነት ይዘት ካላቸው ምግቦች ውስጥ በግንባር ቀደምትነት የሚቀመጠው ነጭ ሽንኩርት የስኳር መጠንን በፍጥነት ለማስተካከልና ለመቆጣጠርም ይረዳል። ለሕክምና ሲፈለግ ግን ነጭ ሽንኩርትን አብስሎ ከመመገቡ ይልቅ ጥሬውን መውሰድ የሚቻልባቸውን መንገዶች መምረጡ ተገቢ ይሆናል። ለዚህ ደግሞ በተለይ ነጭ ሽንኩርትን በውሃ ውስጥ በማሳደር ጠዋት በባዶ ሆድ ውሃውን መጠጣቱ የሚመከር ሲሆን በዚህ መልኩ በ2 ሳምንታት ውስጥ በደም የስኳር መጠን ላይ የ24% ለውጥ ማየት እንደሚቻል ተደጋጋሚ ጥናቶች አረጋግጠዋል። አስረኛ፣ አጃና ገብስ። የስኳር መጠንን መቆጣጠርና መቀነስ ሲታሰብ በየቀኑ የምትመገቡት ዳቦ ያለው ተጽዕኖ ትልቅ ትኩረት የሚሻ ነገር መሆኑን መዘንጋት አይገባም። በተለይ ነጭ ዳቦ የምንለው የፎርኖ ዱቄት ዳቦ የስኳር መጠንን በከፍተኛ ሁኔታ ከሚጨምሩት ምግቦች ውስጥ አንዱ በመሆኑ ፍጹም ልትርቁት ይገባል። ታዲያ ምን እንብላ ለሚለው የተለመደ ጥያቄ ምላሽ የሚሆኑት ደግሞ ከገብስና ከአጃ የሚዘጋጁ ዳቦች ናቸው። በእርግጥ ገብስ ከአጃም በበለጠ የስኳር መጠንን ለመቆጣጠር ጠቃሚው ሰብል ሲሆን ነጩን ዳቦ በመተውና ገብስን የዘውትር ምግብ በማድረግ ብቻ የደም ስኳር መጠንን ከ59 እስከ 65% ድረስ ለመቀነስ ይቻላል። 11ኛ፣ አሳ። የከብት ስጋን በመተው ፊትን ወደ አሳ ማዞሩ የሚያስገኛቸው ዘርፈ ብዙ የጤና ጥቅሞች ውስጥ አንዱ የደም ስኳር መጠንን መቀነስና መቆጣጠር ማስቻሉ ነው። በጤናማ ስብ፣ ፕሮቲን፣ ቪታሚን፣ ሚነራሎችና አንቲኦክሲዳንቶች የተሞሉትን እንደ ሳልሞን እና ቱና ያሉትን አሳዎች ማዘውተር ድንገተኛ የስኳር መጠንን መጨመር ለመከላከል እንዲሁም የሰውነት ክብደትን ለመቆጣጠር ያግዛሉ። 12ኛ፣ አቮካዶ። የፍራፍሬዎች ንጉሥ የሚሰኘው አቮካዶ ከጤናማ ምግቦች ዝርዝር ውስጥ ሁሌም እንደማይጠፋ ግልጽ ነው። ከባድ የደም ግፊትንና የስኳር መጠንን ለመቀነስ ጠቃሚ የሆነው አቮካዶ ከስኳር በሽታ ጋር ተያይዘው ለሚከሰቱ እንደ ልብ ድካምና ስትሮክ ላሉ የተወሳሰቡ የጤና ችግሮች የሚኖር ተጋላጭነትንም በከፍተኛ ሁኔታ የመቀነስ አቅም አለው። በእርግጥ አቮካዶ መጠነኛ የካርቦሃይድሬት ይዘት ያለው ቢሆንም ሲመገቡት ግን የደም ስኳር መጠንን የማይጨምር በመሆኑ የስኳር በሽተኛ ህመምተኞችም ቢሆን ያለ ጭንቀት በየቀኑ ሊወስዱት የሚችሉ ፍራፍሬ ነው። ታዲያ እነዚህ ዋና ዋናዎቹ የደም ስኳርን ለመቀነስና ለመቆጣጠር ጠቃሚዎቹ ምግብና መጠጦች ሲሆኑ በተጨማሪም ግን የወይራ ዘይት፣ ብሮኮሊ፣ እንጆሪ፣ ፖም እና እርጎም በዚሁ ዝርዝር ውስጥ ሊካተቱ ይገባል። የደም ስኳር አለካክና ትርጉሙን አሁን ባጭሩ የምንመለከት ይሆናል። የደም ስኳር ወይም ግሉኮስ መጠንን መሳሪያው ካለ በቤት ውስጥ በቀላሉ በሰኮንዶች ውስጥ ለክቶ ማወቅ ይቻላል። የተለያዩ የምርመራ አይነቶች ያሉ ቢሆንም ፋስቲንግ ግሉኮስ የሚባለውን ግን ውጤቱ ትክክለኛ እንዲሆን ምርመራው ጠዋት በባዶ ሆድ ወይም ከ8 ሰዓት ጾም በኋላ የሚደረግ ሊሆን ይገባል። በዚህ መሰረት የተደረገ የፋስቲንግ ግሉኮስ ምርመራ ውጤት በሚሊግራም ፐር ዲሲሊትር ከ100 በታች ኖርማል፣ በ100 እና በ125 መሃል ከሆነ ፕሪ ዲያቤቲክስ እንዲሁም ከ126 በላይ ሲሆን የስኳር በሽታ መኖሩን ማረጋገጫ ይሆናል።
በእርግጥ በዚህ ምርመራ ላይ ውጤቱ ኖርማል ቢሆንም የአማካኝ ስኳር መጠን ምርመራ ወይም የኤዋንሲ ምርመራ ሳያደርጉ ግን ታይፕ 2 ዲያቤቲስ የለም ብሎ እርግጠኛ መሆን አይቻልም። ይህንም ምርመራ ልክ እንደ ቅድሙ ምርመራ መሳሪያውን ገዝቶ በቤት ውስጥ ማድረግ የሚቻል ሲሆን የኤዋንሲ ምርመራ ውጤት ከ5.7 በታች ከሆነ ኖርማል፣ በ5.7 እና 6.4 መሃል ከሆነ ፕሪዲያቤቲክስ፣ ከ6.5 በላይ የሆነ ውጤት ደግሞ የስኳር በሽታ መኖሩን የሚያመላክት ይሆናል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ እና የደወል ምልክቱን በመጫን ቤተሰብ ይሁኑ። ሰላም ለእናንተ ይሁን።